ሀላ አፕ ላይ ኤጀንት የሆነ ሰው ኢንቫይት የሚያደርግበትን ትልቅና አስፈላጊ ወሳኝ ምስጢር እነግራችኋለሁ። ሌላ ደግሞ እዚህ አፕ ላይ ስልካችንን ባክ ብለን ከፓርቲ ወደኋላ ልንወጣ ስንል ያስወጣናል ለምትሉት መፍትሄውን ይዤላችሁ መጥቻለሁኝ። ሌላ ደግሞ እቤታችን ውስጥ ያሉትን ሰዎች እንዴት ሚዩታቸውን መዝጋት እንችላለን፣ እነሱም እንዳይጎዱ እኛም እንዳንጎዳ። ሀላ አፕን ከፍታችሁ ስላልጀመራችሁ ልጆች ኦሪጂናሉን ሀላ ኮሜንት መስጫ ቦታ ላይ ታገኙታላችሁ ማለት ነው። እንግዲህ ከኮሜንት ማስጫው ቦታ ላይ ዳውንሎድ አድርጋችሁ እንግዲህ ከዚህም በፊት የሰራሁት ቪዲዮ አለ ስለ አከፋፈት ሙሉ አሰራር እና ታስክ አሻራ ሁሉም ነገር ተጨማምሮ ተካቶ የሰራሁት ቪዲዮ አለ። ሀላ እንግዲህ በምን መንገድ ሊሰሩት እንደምትችሉ ሰርቻለሁ። ያንን ቪዲዮ እዩት። ሎድ እንዳረጋችሁ በጎግል አካውንታችሁ ትከፍታላችሁ። እንግዲህ አሻራ ራሱ አስቸግርም ግዴታም አይደለም። ታስካችሁን ቀድማችሁ ሰርታችሁ አሻራችሁን ቀስ ብላችሁ መስጠት ትችላላችሁ። ሀላ አፕ የሚያስጨንቅ አይደለም። በጣም አሪፍ ፕላትፎርም ነው። ጀግናችሁ ስሩበት፣ ጀግናን እንስራበት እላችኋለሁኝ። እና ላይክ አድርጉልኝ። እንግዲህ እንዲሁም ኦንላይን ስራ ፈላጊ በጣም ብዙ ወንድምና እህቶቻችን አሉ። ለምትወዱት ሰዎች ሼር አድርጉ። አብረን እንስራ፣ አብረን እንለወጥ። አንድ ሰው ለምሳሌ ብዙ ሆስቶች እኛ ቤት ውስጥ አሉ እና አንድ ሰው እራሱ ላይ ሚውት ከሚዘጋና ወይም ደግሞ የቤቱ ባለቤት ሚውቱ ከሚዘጋለት የትኛው የተሻለ ነው ለሚለው የቤቱ ባለቤት ድምፁ የሚረብሽ ከሆነ የዛ ሰው ድምፅ የሚረብሽ ከሆነ የቤቱ ባለቤት በምን መንገድ ሚውት መዝጋት አለበት ስለሚለው አሳያችኋለሁኝ ማለት ነው። ቀጥታ ወደ ቤቴ ገብቼ ሚውቱን የቱ ጋር ቤቴ ውስጥ ያሉት ሰዎች ላይ ሚውቱን የቱ ጋር እንደምዘጋና የቱ ጋር ማስጋት እንዳለብኝ አሳያችኋለሁኝ ማለት ነው። ቀጥታ ወደ ፓርቲ እገባለሁኝ። እንግዲህ እንዳያችሁት ነው ማለት ነው። ሚውቱን በዛ መንገድ ዘግቼዋለሁ ማለት ነው። ያቺ ሚውት ስነካት የሁሉም ሰው ወንበሩ ይዘጋል ማለት ነው። ስለዚህ መክፈትም ከፈለኩኝ እከፍትላችኋለሁ ማለት ነው። እንግዲህ ለምሳሌ የቤቱን ባለቤት ማናገር ከፈለግን ደግሞ ኮሜንት መጻፍ እንችላለን ማለት ነው። ሜሴጅ በውስጥ መጻፍ እንችላለን ማለት ነው። ስለዚህ በሚቀጥለው ደግሞ እዚህ ፕላትፎርም ላይ እንግዲህ እንዳያችሁት ከሆነ ፓርቲ ላይ ቁጭ ብላችሁ ባክ ስትሉ ቀጥታ ያስወጣችኋልና ከፓርቲው ያስወጣችኋልና ከፓርቲው እንዳንወጣ በምን መንገድ መጠቀም አለብን ለሚለው እንግዲህ ወደ ቤቴ ገብቼ ልክ እንዳሁኑ አሳያችኋለሁኝ ማለት ነው። ቀጥታ ወደ ቤቴ ልግባና ሌላ ደግሞ እንግዲህ እዚህ ፕላትፎርም ላይ ኤጀንት የሆነ ሰው በምን መንገድ ሰዎችን ኢንቫይት ማድረግ አለበት ስለሚለው እንወያያለን ማለት ነው። ስለዚህ አንድ ሰው ኤጀንት ከሆነ ሚ ውስጥ ይገባል። እንግዲህ ተከታተሉኝ። ሚ ውስጥ ይገባና እዚህ ጋር ኤጀንሲ ውስጥ ይገባል። ኤጀንሲ ውስጥ ከገባ በኋላ በዚህ መንገድ እንግዲህ ወደዚህ ስንመጣ ኢንቫይት ሆስት የሚላለ፣ ኢንቫይት ኤጀንሲ የሚላለ፣ ሌሎች የኢንቫይት ማድረጊያ ብዙ መንገዶች አሉ። ግን ደግሞ ኤጀንት ለሆነ ሰው የሚጠቅም የኢንቫይት መንገድ ነው ማለት ነው ማሳያችሁ። ስለዚህ እዚህ ጋር ኢንቫይት ሆስት የሚለውን ኮፒ እናደርጋለን ማለት ነው። እዚህ ጋር መተን እንደዚህ በዚህ መንገድ ኮፒ ማድረግ እንችላለን ማለት ነው። ኮፒ አድርገን ለዛ ለምንፈልገው ሰው ልንልክለት ለምንፈልገው ሰው ዩቱብ በዩቱብ በኩል ሊሆን ይችላል። እንግዲህ በቴሌግራም በፌስቡክ በተለያየ ነገር ሰዎችን ልንጋብዝ ብንፈልግ
እንግዲህ ኮፒ አድርገን ሄደን ፔስት እንላለን ማለት ነው። ያ ሰው ይሄንን ሊንክ ነክቶ ቀጥታ ቢገባና ቢከፍት በእናንተ ስር ነው የሚመዘገበው ማለት ነው። አይዲ መሙላት ያንን ይሄ ማድረግ ምንም ጭቅጭቅ አያስፈልግም። ምንም በቃ ቀላል መንገድ ነው። በዚህ መንገድ ሰዎች ኢንቫይት ማድረግ ትችላላችሁ። ሌሎች የኢንቫይት ማድረጊያ ብዙ መንገዶች አሉ። እንግዲህ ለኤጀንቶች በዚህ መንገድ ኢንቫይት ብታደርጉ ይመረጣል ማለት ነው። ሌላ ደግሞ እንግዲህ ሆስት ሆናችሁ ጓደኞቻችሁን መጋበዝ ብትፈልጉና ኢንቫይት ብታደርጉ እንግዲህ እዚህ ጋር ኢንቫይቴሽን አለ። ኢንቫይቴሽን ነክታችሁ ራሱ ኢንቫይቴሽን ፍሬንድ ይላል። ኢንቫይቴሽን ፍሬንድን ኮፒ አድርጋችሁ ለምትፈልጉት ሰው መላክ ነው ማለት ነው የሚጠበቅባችሁ። እና ደግሞ ኤጀንት ሆናችሁ ሌላ ለምሳሌ ከፕሌይ ስቶር ሊሆን ይችላል አውርዶት የሚመጣው ወይ ቲክቶክ ላይ ወይ ዩቱብ ላይ የተለያየ ቦታ ላይ ስለዚህ ፕላትፎርም ሰምቶ ሰው ከፕሌይ ስቶር ዳውንሎድ አድርጎ ወደ እናንተ ቢመጣ መዝግቡኝ ቢላችሁ ኤጀንት የለኝም መዝግቡኝ ቢላችሁ በመንገድ ትመዘግቡታላችሁ። እንግዲህ እንደምታዩት ኤጀንሲ ውስጥ ትገባላችሁ። ከዛ በኋላ ኤጀንሲ ውስጥ ገብተናል ማለት ነው። ስለዚህ እዚህ ጋራ ኢንቫይት ሆስት ብለን እንነካለን። እዚህ ጋራ አይዲ መሙላት እንችላለን ማለት ነው። የዛን ሰው አይዲ ያ ሰው ኤጀንት የለኝም ካለ አይዲውን እንዲነግረን እንጠይቀዋለን ወይ አይዲውን ኮፒ አድርገን እንመጣና እዚህ ጋር ፔስት እናደርጋለን ማለት ነው። አይዲውን እዚህ ጋር ሞልተን ከጨረስን በኋላ እንልክለታለን። በዛ መንገድ ያ ሰው እንግዲህ በእናንተ ስር ተመዝግቧል ማለት ነው። እንዲመዘገብ ታደርጉታላችሁ ማለት ነው። እንግዲህ ሀላ አፕን እስካሁን ድረስ አውርዳችሁት ስራ ያልጀመራችሁት ኦሪጂናሉን ሀላ እንግዲህ ኮሜንት መስጫ ቦታ ላይ አስቀምጬላችኋለሁኝ። ዳውንሎድ አድርጋችሁ ወደኛ ተቀላቀሉ፣ አብረን እንስራ። እንግዲህ ይሄንን ቪዲዮ ደግሞ እንግዲህ ላይክ ሼር አድርጉ ለብዙ ኦንላይን ፈላጊ ወንድም ሄቶቻችንም እንዲደርስ ማለት ነው። እንግዲህ የዛሬ ቆይታችን ይሄን ይመስል ነበረ። በሚቀጥለው ቪዲዮ በጣም አሪፍ ነገር ይዤላችሁ እመጣለሁኝ። እናንተም እስከዛ ጀግናችሁ ስራችሁን ስሩ። አብረን እንስራ፣ አብረን እንደግ፣ አብረን እንለወጥላችኋለሁኝ። እንግዲህ መልካም ቆይታ፣ መልካም የስራ ጊዜ ይሁንላችሁ።